ሙስሊሞች ያለ ሀፍረት መጽሐፍ ቅዱስን እንደሚቦጭቁ ከምታዩባቸው አሪፍ ምሳሌዎች መካከል የርብቃ እድሜ አንዱ ነው። መሐመድ የ6 ዓመት ልጅን አግብቶ በ9 ዓመት መገናኘቱን ስንጠቅስላቸው እንዴ ነቢያቱ በኢሳቅ ዘመን እሱ 37 ዓመት ሆኖ እሷ በ3 ዓመት አላገባትም ይላል። እንዳለ የሚሰሩ ስሌቶች ኢሳቅ 37 ዓመቱ ነበረ ልክ ሳራ ስትሞት፣ እሱ ልክ ነው። ከዛ በኋላ ግን እዚች ጋር ነው የሚያታልሏችሁ። ዘፍጥረት 22 መጨረሻ ላይ ከዛ ዘፍጥረት 23 መጀመሪያ አካባቢ ስታነቡ ይህም ከሆነ በኋላ ለአብርሃም እንዲህ ብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድምህ ለናኮር ልጆችን ወለደች። እነርሱም በኩሩ ኡጽ፣ ወንድሙ ቡዝ፣ የአራም አባት ቀሙኤል፣ ኮዛት፣ ሃዞ፣ ፊልዳስ፣ የድላፍ፣ ባቱኤል ናቸው። ባቱኤልም ርብቃን ወለደ። እነዚህ 8ቱን ሚልካ ለአብርሃም ወንድም ለናኮር ወለደች። ሬህማ የሚባሉት ቁባቱ ደግሞ ጥባህን፣ ገአምን፣ ታሐሸን፣ ሞክሳን ወለደች። ከዛ ምዕራፍ 23 ደግሞ የሳራም ዕድሜ 127 ዓመት ሆነ፣ በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። አሁን ከዚህ እነሱና ቆይ እዚህ ጋር እንደምትመለከቱት ልክ ርብቃ የተወለደችው ሳራ ስትሞት ነው። ስለዚህ ይስሐቅ 37 ዓመቱ ሳለ ነው የሞተችው ወደሚል ኮንክሉዥን ይደርሳሉ። እስቲ አንብቡትና የቱ ጋር ነው ባቱኤል ርብቃን ሲወልድ የባቱኤል ርብቃን መውለድንና የሳራ 127 ዓመት መሙላትና መሞት ሲያገናኘው የምትመለከቱት? በየትኛው ጊዜ ላይ ሲያገናኘው የምትመለከቱት? ምን ያክል የሚያወሩት እንደማያውቁ ነው የምትመለከቱት። በሆነ ጊዜ ውስጥ ርብቃ ለባቱኤል ተወለዱ። ከዛ ከረጅም ጊዜ በኋላ ከቦታው ለወጣው ለአብርሃም መጥቶ ዜናው እየተነገረው ነው። የተነገረው ደግሞ ርብቃ ተወለደች ተብሎ አይደለም፣ እነ ባቱኤል ተወለዱ። ከዛ 8 ልጅ ወለደች። ከዛ ከነሱ መካከል ባቱኤል አንዱ ነው። እሱ ደግሞ ርብቃን ወለደ ብሎ ነው የተነገረው። ስለዚህ በሙስሊሞቹ አረዳድ ከሆነ እንዲህ ብለን ነው ማሰብ የሚኖርብን። አንዲት ሴት ልክ ሳራ ባለችበት ዓመት ውስጥ አንዲት ሴት 8 ልጆችን አከታተለ 1 2 3 4 5 6 7 8 ወለደች። ባቱኤል 8ኛው ነው። 8ኛው ደግሞ ሌላ ልጅ ወለደ። እውነቱን ለመናገር እመኑኝ፣ አሁን እንደዚህ ብሎ የሚያስቡ ሰዎች እውነት ከአንገታቸው በላይ አካል ክፍላቸው ቅል ነው ወይስ አይምሮ? እግዚአብሔር ብቻ ያውቃል። ስለዚህ እንቀጥል። ማስረጃው ምን ያክል ስተት እንዳለበት ማለት ነው። ይልቁንም ርብቃ ከተወለደች ከዘመናት በኋላ ነው መጥቶ የተነገረው። ስለዚህ ከዚህ ጥቅስ ማወቅ አንችልም ርብቃ እድሜዋ ምን ያክል እንደሆነ። በዚህ ጊዜ ነው የተወለደችው ማለት አንችልም። ከዛ በኋላ ግን ትልቅ ሴት እንደነበረች ብዙ ማስረጃዎች አሉ። የመጀመሪያው ልክ ሲነገራት የጋብቻው ነገር ሲነገራት እሷ ራሷ ትጠይቃለች እሺ ብላ። ከዛ ልክ ስትቀርብ ራሷን ሸፍና ምን አድርጋ ስርዓቱን ታውቃለች። እሺ ሴት የ3 ዓመት ህፃን ልትሆን አትችልም። ትንቅ የህፃን ልትሆን አትችልም። ከዛ በመቀጠል ደግሞ የጥንት የዕብራውያን እንስራዎችን ታሪኩ ላይ ምዕራፍ 24 ላይ ሄዱና ዘፍጥረትን የአብርሃም አገልጋይ ሄዶ ወደነሱ 10 ግመሎችን ይዞ ሄዶ 10ሩንም አጠጥታለታለች፣ ውሃ አጠጥታለታለች። የጊዜ የጥንት ኤግዛክትሊ ባይሆንም ግን የጥንት እንስራዎች ምን እንደሚመስሉ ተመልከቱ እዚህ ፎቶ ላይ እና ከዛ 3 ዓመት ህፃን ደግሞ እንደምታከል ተመልከቱ። አሁን እውነት እኔ እንጃ በእስልምና ዓለም ይህ መከናወን ይችል ይሁን አይሁን አላውቅም። ብቻ ነው የ3 ዓመት ህፃን ይሄንን ተሸክማ እንስራውን ተሸክማ ከዛ ወርዳ ከዛ መልሳ ስታመጣ ማለት ነው። እግዚአብሔር ብቻ ነው የሚያውቀው እንዴት በሙስሊሞች አይምሯቸው ውስጥ እንዴት ሊያሰሩት እንደሚችሉ። ከዛ ደግሞ አንድ ግመል ብቻ አይደለም፣ አንድ ግመል ብቻውን አንድ የውሃ ሲያገኝ ምን ያክል እንደሚጠጣ ተመልከቱ። 40 ጋሎን አካባቢ ነው በተወሰነ ደቂቃ ውስጥ የሚጠጣው። ፕሪሲማች ወደ 150 ሊትር አካባቢ 150 ሊትርን አስቡትና ከዛ 10 ግመል እንዴት ያቺ የ3 ዓመት ህፃን እንዳጠጣች መገመት ነው። ስለዚህ የሆነ እዚህ ጋር የተወሰነ የተፈታ ብሎን አለ ብዬ አስባለሁ። በደንብ በጥልቀት እንጋባበታለን ማስረጃዎቻቸውን እንዳለና እንዴት ደግሞ ማስረጃውን ደግሞ እንዴት የርብቃ ህፃን ልትሆን እንደማትችል የሚያሳይ ማስረጃ ወደፊት በደንብ እንመለከት ይሆናል። ሰላም ቆዩ።